ሰላም እንዴት አረፈዳችሁ? ይህ ሪል ሾርት ኒውስ ነው። እንግዲህ እንደተለመደው እናንተን ለማገልገል ከሀገር ውጭም ከሀገር ውስጥም የተለያዩ እውነተኛ ትክክለኛና ሀቀኛ ዜናዎችን ይዘንላችሁ እንቀርባለን። ፎሎ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ እና ለሚስኪኑ ለኢትዮጵያ ሕዝብ ድምጽ ይሁኑ እንሁን። መልካም እንግዲህ ወደ አቀናጀሁላችሁ የዜና ምዕራፍ አመራለሁ። በዛሬው ዕለት የህዝብ ተወካዮች ምክር ቤት መደበኛ ስብሰባውን ያካሄደ ሲሆን ጠቅላይ ሚኒስትር አብይ አህመድ ዶክተር ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ምላሽና ማብራሪያ ሰጥተዋል። የአብን ፓርቲ በመወከል የተመረጡት የባህር ዳር ተወካዩ ዶክተር ደሳለኝ ጫኔ ከጦርነት ከሰብአዊ መብት አያያዝ ስለ ኑሮ ውድነትና ኢኮኖሚ ጉዳዮች ጋር የተገናኙ ጠንቀር ያሉ ሀሳቦችና ጥያቄዎችን ለጠቅላይ ሚኒስትሩ አቅርበዋል። ሀገር አቀፍና ዓለም አቀፍ ሪፖርቶችን አጣቅሰው ሀሳባቸውን የሰነዘሩት ዶክተር ደሳለኝ ጫኔ ዘለግ ያሉ ደቂቃዎችን ጥያቄያቸውን ሲያቀርቡ ተደምጠዋል። ዶክተር ደሳለኝ ጫኔ ሰላምና ጸጥታ እንዲሁም የኑሮ ውድነትን በተመለከተ ምን ሀሳቦች አነሱ? ሀገራችን ዛሬ ያጋጠሟት ውስብስብ ችግሮች፣ ተግዳሮቶችና ስጋቶች ፖለቲካ ወለድ ስለሆኑ መፍትሄያቸው ፖለቲካ እንጂ የጠመንጃ አፈሙዝ ሊሆኑ አይገባም ብለዋል። በድህነት አዙር ውስጥ የኖረች ሀገር ባለፉት 7 የብልጽግና አገዛዝ ዓመታት በእንቅርት ላይ ጆሮ ደግፍ እንዳሉ ለከፋ የጸጥታና ደህንነት ቀውስ አዙር ውስጥ ማባሪያ ለሌላቸው አውዳሚ የእርስ በርስ ጦርነቶች ውስጥ አስገብቷታል። ኢህአዴግ አምባገነናዊና ልማታዊ አገዛዝ ነበር ወደ ብልጽግና ያደረገው መለወጥ ደግሞ የሙሉ ጊዜ ግጭት ጠማቂና ጦረኛ አገዛዝ እንዲሆን አድርጎታልም ብለዋል። በተጨማሪም ዶክተር ደሳለኝ ጫኔ የድሮን ጥቃት ዛሬም በአማራ ክልል ተጠናክሮ የቀጠለ ሲሆን ህጻናት ጨምሮ ሌሎች እየተገደሉና ተቋማት እየፈረሱ ነው ሲል በከፍተኛ ድምጽ አሰምተዋል። በጦር ሜዳ እየተዋጉ የተያዙ የህወሓት አመራሮችን በአጭሩ ጊዜ የፈታ መንግስት በገዢው ፓርቲ አመራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ጊዜ ያለ ፍርድ ማሰር የገዢው ፓርቲ አማራ ጠል ፖሊሲዎች በግልጽ የሚያሳይ ነውም ብለዋል። የአማራ ክልልን ጦርነት ተከትሎ ለ10 ወራት በቆየው የአስቸኳይ ጊዜ አዋጅ በታወጀ ባለፉት 20 ወራት ውስጥ በሺዎች የሚቆጠሩ አማራውያን መታወቂያቸውን እየታየና በብሔር እየተለየ ታስረዋልም ኢሰብአዊ ለሆኑ አያያዞች መዳረጋቸውንም መንግስታዊ እና ዓለም አቀፍ ተቋማት ጭምር ገልጸውታልም ብለዋል። በዚህም ጠቅላይ ሚኒስትር አብይ አህመድ ለዶክተር ደሳለኝ ጫኔ የሰጡት ምላሽ ምንድነው? ዶክተር ደሳለኝ ጫኔ ሰፋ ያለ ጥያቄ መቅደም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዛ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱት እንዲሁ ማለፍ ይቻላል። ነገር ግን ለእሳቸውም ክብር ሲባል ለዚህ ምክር ቤትም ክብር ሲባል አንዳንድ ነገሮችን በግርድፍ አይቼ አልፋቸዋለሁም ብለዋል ጠቅላዩ። ይህንን ጦር ሰባቂውን መንግስት በዚህ ደረጃ ክሪቲሳይዝድ ያደረጉት ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር፣ እንዳያርስ፣ ማዳበሪያ እንዳይወስድ ያደረገው አካል ማን ነው? አልሰማውም ነው ያሉት ብለው መለሱላቸው። በሌላም መልሳቸው በዚህ መሰብሰቢያ አዳራሽ ከእርሶ ከተማ ንጹሐን ዜጎችን በተሰበሰቡበት ከተማ ቦምብ የሚያፈነዳው ኃይልስ ማን ነው? ዝም አሉት፣ የረሱት መሰለኝ የሚል ምላሽ ሰጥተውታል። በመጨረሻም ጠቅላዩ ዶክተር ደሳለኝ ጫኔን ቆጣ ባለ ንግግር ሲናገሩት ወይም ሲገስጡት ተሰምተዋል። በመቀጠልም የምንሳሳላት ትንሿ እህታችን ነበረች፣ በህይወት ካሉት እህትና ወንድሞቿ ጋር በአጸደ ገነት ያኑርሽ ብለዋል። የፕሮፌሰር ኤልሳቤጥ ወልደ ጊዮርጊስ ወንድሞች ናቸው። እንግዲህ ፕሮፌሰር ኤልሳቤጥ ወልደ ጊዮርጊስ በ1948 ዓ.ም ተወልደው የመጀመሪያና ሁለተኛ ትምህርታቸውን ናዝሬት ትምህርት ቤት ተምረዋል። በከፍተኛ ትምህርታቸውን አሜሪካ ሞርጋን ስቴት ዩኒቨርሲቲ ተከታትለው በኢኮኖሚክስ በዲግሪ ተመርቀው በዚሁ ሙያ በአሜሪካ በሚገኙ የተለያዩ ባንኮች ለአመታት ሰርተዋል። ዶክትሬታቸውንም ኒውዮርክ ዩኒቨርሲቲ ተቀብለዋል። በኒውዮርክ ዩኒቨርሲቲ ተቀብለው በአዲስ አበባ ዩኒቨርሲቲ ምርምር ተቋም 1996 ከ2002 ዓ.ም በዳይሬክተርነት መርተዋል። ታላላቅ ምሁራን ጓደኞቻቸው፣ የስራ ባልደረቦቻቸው፣ ቤተሰቦቻቸው በተገኙበት በዛሬው ዕለት ከቀኑ 9 ሰዓት በአዲስ አበባ ቅድስት ሥላሴ ካቴድራል የቀብር ስነ ስርዓታቸው ተፈጽሟል።
በመቀጠልም ወንዙ በአፈር ተዘግቷል። ዶክሜንት፣ ዩኒፎርም፣ ጫማ አልቀረም። ከመቶ በላይ አባወራ ሜዳ ላይ ወድቆ ነው ያለው። ነዋሪዎች ምንም እቃ አልቀረኝም፣ ንብረቴ በስብሶ ነው ያለው። ከነ ልጆቼ ውጭ ነው ያደርኩት እያለቀሱ የተናገሩት አባት በቦሌ ክፍለ ከተማ ወረዳ 11 ቀጠና 2 ወይናምባ ማርያም ወደ ኢንዱስትሪ ፓርክ በሚወስደው ትልቁ ወንዝ አካባቢ ያሉ ነዋሪዎች ትላንት በጣለው ከፍተኛ ዝናብ ንብረት ጉዳት እንደደረሰባቸው ውሃው አሁንም ሙሉ በሙሉ እንዳልተወገደ ተገልጸዋል። ሁለተኛ በመቀጠልም አንድ እያለቀሱ ሁኔታውን ያስረዱት ነዋሪ አባት ምንም እቃ አልቀረኝም፣ ንብረቴ በስብሶ ነው ያለው። ከነ ልጆቼ ውጭ ነው ያደርኩት። ከተወሰኑ ሰዎችና ነው የሚኖሩት። ንብረቱስ ይቅር፣ አሁን ራሱ ቱቦ ተዘጋብን። ከነ ልጆቻችን ከቤቱ ውጭ ነን። ጭቃው፣ ሽታውና ብዙ ነገሩ በሽታው ውስጥ ነን ያለ ነው ብለዋል። መፍትሄው የተዘጋውን ወንዝ መክፈት ነው ብለው ሲያማሩ ነበር። ከ10 ዓመት በላይ የኖሩበት ሰፈር ነው። ከ3 ዓመት ወዲህ ከበድ ያለ ዝናብ ሲዘንብ ብቻ የተወሰነ የቤት ግድግዳ ነክቶ ነበር የሚያልፈው። አሁን ግን ውጪ አሳደረን ብለው በጣም እያማረሩ ነው። ወንዙ አፈር የሚደፋ ግለሰቦችን አቅምና ብር አላቸው። ከወረዳው ጋር ቀኝ እጅ ናቸው። ግለሰቦች እያንዳንዳቸው አንድ ክፍለ ከተማ ናቸው። ይታሰሩ አንልም፣ መንግስት አፈሩን ያንሳልን ነው የምንለው ብለው በአጽንኦት አሳስበዋል። ግለሰቦች ወረዳውና ክፍለ ከተማው አስተዳደር በላይ ናቸው። ክፍለ ከተማው ያውቃል፣ ጉዳዩን ማስፈጸም አልቻለም። ላለፉት 3 ዓመታት ዘንድሮ ጨምሮ አምና ቴሌቪዥን ፍሪጅ ተበላሸብን፣ ገዝተን ተካን። ዘንድሮም እንደዚሁ ሁል ጊዜ ውሃ ቅዳ ውሃ መልስ የሆነብን ወንዙ የዘጋው አፈር ያንሱልን ብለዋል። በመጨረሻም አሁንም ጎርፉ እንዳለ ነው። ለሚመለከተው ተናግረን ነው የመጣ ነው። አሁን ከሱ ነው ከሰሱ ነው የተባልነው። እኛ ደግሞ አሁን አንገብጋቢ ችግር ያለብን ዝናብ ቢጥል ተመልሶ ከቤት ነው። ወረዳው ክፍለ ከተማው ምንም መፍትሄ አልሰጠንም፣ እናስጠርጋለን ነው የሚሉት። ከመቶ በላይ አባወራ ሜዳ ላይ ወድቆ ነው ያለው ብለዋል። እነዚህ የወረዳ 11 የቦሌ ክፍለ ከተማ ቀጠና 02 ነዋሪዎች እንግዲህ በቻልነው አቅም ድምጽ ሁኗቸው ወይም እንሁናቸው በሚል ነው ዜናውን ያደረሱልን። ሾርት ኒውስ ቤተሰብ አባላት ነው ዜናውን ያደረሱልን።